ይስጥልኝ ተመልካቾቼ እንደምን አላችሁ? እነዚህ ሁለት የጂኦሜትሪካል ሪዝኒንግ ጥያቄዎች በ5 ደቂቃ እንድትሰሩ እጋብዛችኋለሁ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ እነዚህ ሁለት የጂኦሜትሪካል ሪዝኒንግ ጥያቄዎች በ5 ደቂቃ ብቻ እንደሰራችኋቸው ተስፋ አደርጋለሁ። እስቲ አብረን እንስራቸው። የመጀመሪያው ጥያቄ the base of a right angle triangle is 16 ሜትር ይላል። ቤዙ 16 ሜትር ነው። ሃይፖተነሱ 20 ሜትር ነው። what is its area? ስለዚህ የተሰጠው ምንድን ነው? ቤዝ ኢኳል ቱ 16 ሜትር። ቀጥሎ ምን ተሰጠ? ሃይፖተነስ በነገራችን ላይ ሃይት ማለት አይደለም። ሃይፖተነስ ሃይት ማለት አይደለም። ሃይፖተነስ ሃይት ማለት ሲሆን እድሜ ለፓይታጎረስ ቴረም ሲሰራ ሃይፖተነስ ይሄ ነው የሚያደርገው። ሃይት ማለት ይሄ ነው። ምንድን ነው ያለው እሱ? ሲ ስኩዌር ኢዝ ኢኳል ቱ አለ ሲ ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር እንደዚህ ያለው። ይህ ማለት ምንድነው? ሃይፖተነሱ የሃይፖተነሱ ስኩዌር የሃይቱ ስኩዌር እና የቤዙ ስኩዌር ድምር ነው አለ። ፓይታጎረስ ቴረም በነገራችን ላይ ፓይታጎረስ የሚባለው ግለሰብ ሰው ታዋቂ ሳይንቲስት ነው፣ የማቴማቲሽያን ነው፣ የጥንት ሰው ነው። የፒራሚድን ርቀት ያገኛል ያለ ምንም ካልኩሌሽን ማለት ነው። በዚህ ካልኩሌሽን ያለ ምንም ሄዶ ሳይመጥር ርቀቱን ያገኘ ሰው። ስለዚህ በዚህ መሰረት ሃይፖተነስ ማለት ሃይቱ አይደለም ነው። ሃይቱ ይሄ ኤ ነች ሃይቱ። ስለዚህ ሃይቱን ማግኘት ይኖርብናል። ምክንያቱም የተጠየቀው ኤሪያ ነው። ምክንያቱም አዚሁ ነው ኤሪያ ላይ ሃፍ ታይምስ ቤዝ ታይምስ ሃይት ማለት ኤሪያ ኦፍ ኤኒ ትራያንግል። ስለዚህ ራይት አንግል ትራያንግል ደግሞ ፐርፐንዲኩላር የሚረግጥ ማለት ነው። ስለዚህ ፓይታጎረስ ቴረም ይገዛል ማለት ነው ለፓይታጎረስ ቴረም። በዚህ መሰረት እስቲ ሃይቱን እናገኝ መጀመሪያ፣ ምክንያቱም የተሰጠው ቤዝና ሃይፖተነስ ብቻ ነው። ስለዚህ እዚህ ውስጥ ሰብስቲቱት ማለት ነው። ይህ ሃይፖተነሱ ነው። ይሄ እቺኛው ደግሞ ቤዙ ናት። እቺ የተጠየቀው እቺ ናት። ኤሪያ ማነው? ሃይቱ የራይት አንግል ትራያንግል። ስለዚህ ሃይቱን ስንሰራ ኤ ስኩዌር እቺ ናት ኢዝ ኢኳል ቱ ሲ ስኩዌር እቺ እናመጣለን ማይነስ ቢ ስኩዌር ይሆናል ማለት ነው። በቃ እዚህ ውስጥ ሰብስቲቱት አድርገን ሃይቱን ማግኘት እንችላለን። ሰብስቲቱት እናድርገው እስቲ ምን ይመጣል? ኤ ስኩዌር ይላል ኢዝ ኢኳል ቱ ሲ ስኩዌር ማለት ሃይፖተነሱ ነው። ሃይፖተነስ ስኩዌር 20 ነው። 20 ሜትር ስኩዌር ማይነስ ቢ ስኩዌር 16 ስኩዌር። ስለዚህ ኤ ስኩዌር ኢዝ ኢኳል ቱ 20 ስኩዌር ማለት 4 ጊዜ 2 ጊዜ 2 4 ሁለቱን ዜሮ መጨመር ነው። ምክንያቱም ካልኩሌት ማድረግ አያስፈልግም። 16 ስኩዌር ማለት 16 ጊዜ 16 ነው። 6 ጊዜ 6 36 3 6 ጊዜ 1 6 9 6 1 6 5 2 256 ኤ ስኩዌር ኢዝ ኢኳል ቱ 400 ሲቀነስ 256 እንቀንሳለን። 400 ከ10 6 4 ከ9 5 4 ከ3 2 144 ስለዚህ ኤ ስኩዌር ኢዝ ኢኳል ቱ ራዲካል 144። እቺ ራዲካል ታደርጋለች። ስኩዌሩ ሲጠፋ እቺ ራዲካል ውስጥ ትገባለች። እቺ ማቁጣ ማለት ነው። እቺ ስኩዌር ሲጠፋ ይሄ ራዲካል ውስጥ ይገባል። ስለዚህ ኤ ኢዝ ኢኳል ቱ አስታውሳችሁ ከሆነ ራዲካል ስንት ጊዜ ስንት ሲባዛ 144 የሚሰጠው ተመሳሳይ ቁጥሮች አስታውሳችሁ ከሆነ ቴብል ማቴማቲካል ቴብል 12 ጊዜ 12 ትክክል ነው። ስለዚህ ሃይቱ 12 መጣ ማለት ነው። 12 ጊዜ 12 144 ስለሆነ ማለት ነው። ስለዚህ ሃይቱን 12 መጣ። ቤዙ ተሰጥቷል 16 መስራት እንስራ እስቲ። 12 አግኝተናል እንዳትረሱ። አሁን ኤሪያውን ደግሞ ለመፈለግ ኤሪያ ኢዝ ኢኳል ቱ ሃፍ BH ቤዝ ታይምስ ሃይት which means half ቤዝ ስንት አግኝተን ነበር እዚህ ጋር? 12 ትክክል ሲባዛ ሃይቱ 12 ሲባዛ ልክ ነው። ቤዙ 16 which is equal to half 12 ጊዜ 16 ስንት ይመጣል? አብረን እንስራ። 6 ጊዜ 2 12 2 ጽፍ ያለው 6 ከአንድ ጋር 7 1 ጊዜ 2 1 ጊዜ 1 2 9 192 ይችን በሁለት 192 ሲካፈል ሁለት ማለት ነው። 192 ሲካፈል ለሁለት ማለት 18 ለሁለት 9 ጊዜ 18 1 አይደል 2 6 ጊዜ 2 12 መልሱ 96 ማለት ነው። ኤሪያው 96 ማለት ነው። እርግጠኛ ነኝ ሰርታችሁታል። የሚቀጥለውን ጥያቄ እንስራ። ይሄ ደግሞ የሚለው the surface area of a cube is
600 ሴንቲሜትር ስኩዌር ኪዩብ ነው። ይሄ ደግሞ እያወራ ሬክታንግል ትራያንግል ሳይሆን ኪዩብ ማለት 6 ገጽ ያለው አንድ ኦብጀክት ማለት ነው። ስለዚህ the length of its diagonal is አሁን የጠየቀው length of diagonal ምን ተሰጥቷል? ሰርፌስ ኤሪያ። በነገራችን ላይ ሰርፌስ ኤሪያ ማለት 6ቱ ገጽ ማለት ነው። ይሄኛው ገጽ ልክ እንደ ብሎኬት አስቡት። ይሄኛው ገጽ ይሄኛው በዚህ ላይ በታች በዚህኛው በጀርባ ያለው 6 ገጽ። ስለዚህ ሰርፌስ ኤሪያው እንዳለ የ6ቱ ገጽ 600 ሴንቲሜትር ስኩዌር መጣ። የተጠየቀው ዲያጎናል ነው። ለሁለቱም ፎርሙላ አለ። ሰርፌስ ኤሪያ ኦፍ a cube ስንት ነው? ምንድነው? ሰርፌስ ኤሪያ ኦፍ a cube አንድ ኪዩብ 600 ተሰጥቷል። 600 ዜን ሰርፌስ ኤሪያ ኦፍ a cube ማለት ደግሞ ምንድነው? 6a ስኩዌር ማለት ነው። 6a ስኩዌር is equal to 600 ተሰጥቷል። ዜን a ስኩዌር is equal to 600 ቅድም እንዳሳየኋችሁ እዚህ ጋር ራዲካል ችኛዋን ስኩዌር አስጠፋ ይሄኛው ራዲካል ታስቀምጣለች። ይሄ መቶ ትመጣለች። ቴን ነው። ኦኬ ቴን። ነገር ግን የጠየቀው እንትን ሳይሆን ኤሪያውን ሳይሆን ሌንግዝ ኦፍ ዲያጎናል ከዚህ እስከዚህ ነው። ዲያጎናል ደግሞ ራዲካል 3 ታይምስ ኤሪያ ዲያጎናል ለቮል ኪዩብ። ስለዚህ ራዲካል ኤ ታይምስ ኤሪያ ደግሞ 10 ነው። ስለዚህ ስንት ይመጣል ማለት ነው? 10 ራዲካል 3 ታይምስ 10 which is 10 ራዲካል 3 ይመጣል ማለት ነው። ካለ 10 ራዲካል 3 ካለ ሲ ይሆናል ማለት ነው። እርግጠኛ ነኝ ተግባብተናል። በሌላ ዝግጅት በሌላ ቪዲዮ እንገናኛለን። ለዛሬው አመሰግናለሁ።